ሰላም ሰላም እንዴት ናችሁ? ወደ ቻናላችን ቤተሰቦች በቅድሚያ እንኳን ወደ ቻናላችን በሰላም መጣችሁ ብያለሁ። በዚህ ቻናል እንግዲህ አማርኛን ጨምሮ እንግሊዘኛ፣ መሰረታዊ ሂሳብና የመጽሐፍ ቅዱስ ክፍል የምናስጠናበት ቻናል ነው ማለት ነው። እንግዲህ በዚህ ቻናል በግል ሆነ በግሩፕ መማር ለምትፈልጉ ከታች ማስቀምጠላችሁ ስልክ ይኖራል። ከታች እየገባችሁ በምታገኙ ስልክ ማለት ነው በኢሞ፣ በቴሌግራም እንዲሁም በዋትስአፕ ገብታችሁ ማናገር ትችላላችሁ ማለት ነው። እንዲሁም በተጨማሪ እንዲሁም ለዚህ ቻናል አዲስ የሆናችሁ ካላችሁ ሰብስክራይብ ያደርጋችሁ ቤተሰብ ሁኑ። ይሄንን ቪዲዮ የሚጠቅማል ብላችሁ ለምታስቡ ሰው ሼር ማድረጋችሁን አትርሱ ማለት ነው። እንግዲህ ዛሬ እንደመጀመሪያ ይሄንን ቪዲዮ የምትመለከቱ ሰዎች ማለት ነው እቺን ሰመረ የምትለውን ቃል ታስቀምጡልኛላችሁ ኮሜንት ሴክሽን ላይ የገባችሁ። ከላይ እንግዲህ ዛሬ ይዤላችሁ የመጣሁት ከላይ በምታያቸው ፊደላት ማለት ነው እንዴት ቃላትን መመስረት እንችላለን የሚሆነው ማለት ነው አብረን የምናይ። ይህንን ቪዲዮ እስከ መጨረሻው መከታተላችሁን አትርሱ። አብራችሁን ቆዩ። እንግዲህ የመጀመሪያ የምናየው በሰቤት ነው። ሳቱሳን ይባላል ማለት በሱ የመጀመሪያ የምናየው ቃል ሰመረ 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 ላልን የመጀመሪያው። ቀጣይ ስለት 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 ስለት። ቀጣይ ሱሪ 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 እንላለን። ቀጣይ ሶስተኛ ሶስት 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 እንላለን። በቀጣይ ሳቀ 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 ሳቀ። እንግዲህ በሰቤት 5 ቃላት መሰረት ማለት ነው። ቀጣይ የምናገኘው የአ ቤተሰብ ነው። ይሄ ደግሞ አልፋው አ ይባላል። በአልፋው አ ደግሞ ባ ብ ባ ብ እባብ እባብ። ቀጣይ ኦመር ኦመር ኡመር ኡመር እንላለን። በቀጣይ ኤሊ 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 እንላለን። ቀጣይ አለት 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 እንላለን። ቀጣይ ኢዛና 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 እንላለን ማለት ነው። በአቤት ልክ በተመሳሳይ 5 ቃላትን መሰረት ማለት ነው። ቀጣይ የምናገኘው የቀ ቤተሰብ ነው። በቀ ቤተሰብ ደግሞ በስድስተኛው ጀምረን ቅጠል 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 ብለን ቃል መሰረታለን ማለት ነው። ቀጣይ ቃና 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 እንላለን። ቀጣይ በቀ የመጀመሪያው ቀጠሮ 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 እንላለን። በቀጣይ ቁስ 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 ቁስ። በመጨረሻ በሰባተኛ ቤተሰብ ቆቅ 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 እንላለን ማለት ነው። አሁን ወደ ቀጣይ የምናልፈው ደግሞ በዘ ቤተሰብ ነው። በዘ ቤተሰብ እሺ ዝሆን 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 ዝሆን። ቀጣይ ዘነጠ 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 እንላለን። ቀጣይ ዙር 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 እንላለን ማለት ነው። ቀጣይ ዝማሬ 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 እንላለን። በመጨረሻ በዘ ቤት ዛተ 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 እንላለን ማለት ነው። እሺ በቀጣይ የምናየው ደግሞ በለቤት ነው የምናየው።
በለቤት አምስተኛ ጀምሮ እናለን። ሌላ 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 እናለን። ቀጣይ ለገሰ 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 እንላለን። በቀጣይ ልደት 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 ልደት። ቀጣይ በለሶስተኛ ሊዲያ 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 እንላለን። ቀጣይ ላመ 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 እንላለን ማለት ነው። እሺ ቀጣይ የምናየው ደግሞ በፐ ቤተሰብ ነው። በፐ ቤተሰብ ስናይ ፓ ፓ ያ ፓ ፓ ያ ፓፓያ ፓፓያ። ቀጣይ ኦ ል ኦ ል ኦል ኦል። ቀጣይ ፖሊስ 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 ፖሊስ። ቀጣይ ኢተር ኢተር ፒተር ፒተር እንላለን። ቀጣይ ፖስታ 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 እንላለን። እሺ ቀጣይ እንግዲህ የምናልፈው ወደ ከቤተሰብ ነው። ወደ ከቤት ስናልፍ በከቤት ስድስተኛ ጀምረን ያለን ክብር 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 እንላለን። ቀጣይ ኮክ 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 እንላለን። ቀጣይ ከበደ 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 እንላለን። ቀጣይ ኪዳነ ኪዳነ ኪዳን ኪዳን እንላለን። ቀጣይ በከቤት ሁለተኛ መጨረሻ የምናየው ኩራት ኩራት እንላለን ማለት ነው። እሺ እንግዲህ ቻናላችን ቤተሰቦች ለዚህ ቻናል አዲስ የሆናችሁ ካላችሁ ሰብስክራይብ ያደርጋችሁ ቤተሰብ ሁኑ። እንዲሁም ይሄንን ቪዲዮ ለወዳጅ ዘመዶቻችሁ ወይም ጥቅም ብላችሁ ለምታስቡት ሰው ሼር ማድረጋችሁን አትርሱ ማለት ነው። ሀሳብ አስተያየታችሁን ኮሜንት ላይ ሳውቁን፣ እንዲሁም ቪዲዮ ላይክ አድርጉ። እሺ ቀጣይ የምናየው ደግሞ የጸ ቤተሰብ ነው። ጸ እንግዲህ ሁለት ጸዎች ነው ያሉ። ይሄኛው ጸሎት ጸ ይባላል፣ ይሄኛው ፀሐዩ ጸ ይባላል። እንግዲህ በእነዚህ ቃላትን እንመሰርታለን ማለት ነው። የመጀመሪያው ጸሎት 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 ያለን። ቀጣይ ጻፈ 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 ጻፈ። ቀጣይ ጽናት 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 እንላለን። ቀጣይ በጸ ሶስተኛ ጺም 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 እንላለን። እዛ በጸ ቤት የመጀመሪያ እንግዲህ ፀሐይ 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 ብለን እናነባለን። ከዛ በተቤተሰብ እንገባለን። እንግዲህ በተቤት ስንገባ ጦማስ ጦማስ ቶማስ ቶማስ። ቀጣይ ተማሪ 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 እንላለን። ከዛ በተቤት አምስተኛ ቴምር ቴምር
ር ቴምር 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 ታ መ መ ታ መ መ ታመመ ታመመ እንላለን። በተቤት ሁለተኛ የመጨረሻ የምንጠራው ቃል ምንድን ነው? ጦታ ጦታ ታ እንላለን ማለት ነው። እንግዲህ ቀጣይ የምናየው የመጀመሪያ የመጨረሻ የምናየው ቃል እንግዲህ በመቤተሰብ ነው የምናገኘው የመቤተሰብ ነው እዚህ ጋር። እሺ በመጀመሪያ መሃሪ 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 እንላለን። ቀጣይ ሚዛን 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 እንላለን ማለት ነው። ቀጣይ ሜሮን 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 እንላለን። ቀጣይ ሞተ 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 እንላለን። በመጨረሻም እንግዲህ የመ ሁለተኛ የምንጠቀም አንድ ቃል እንመሳሳለን። ሙዝ 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 ብለን እናያለን ማለት ነው። እንግዲህ ለዛሬ ማለት ነው በ10 ፊደላት እንግዲህ በእያንዳንዱ 5 ቃላትን እየመሰረትን አይተናል ማለት ነው። እንግዲህ ይህንን ቪዲዮ ይጠቅማል ብላችሁ ለምታስቡ ሰዎች ሼር ማድረጋችሁን አትርሱ። እንዲሁም በኦንላይን በልዩ ገዛ መማር ለምትፈልጉ ከታች በማስቀመጥላችሁ ስልክ እየገባችሁ በኢሞ በቴሌግራም እንዲሁም በዋትስአፕ እየገባችሁ አናግሩ ማለት ነው። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ እንግዲህ ሰናይ ቆይታ፣ መልካም ጊዜ ይሁንላችሁ።